በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን አደራችሁ? እንዴት እስከዚህ አደረሳችሁ? የኃያሉ የልዑል እግዚአብሔር ቤተሰቦች በዓለም ዙሪያ ያላችሁ ሁላችሁ እንዴት አላችሁ? እንኳን አደረሳችሁ። በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን በዓላት እንኳን አደረሳችሁ። አሜን። ከዚህ ሰዓት አድርሶን እግዚአብሔር ይመስገን ብለን እናመሰግነው የፈቀደልን አምላካችን ልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ከፍ ከፍ ያለ ይሁንልን። አትለይምና የእናቱ የእናታችን የቅድስት ድንግል ማርያም ስሟ ለዘላለም የከበረ የተመሰገነ ይሁንልን። አሜን አሜን። በዛሬው ዕለት ይዤላችሁ የቀረብኩት በዕለቱ የሚነበብ ምስባክ ምንባብ ነው። በዕለቱ የሚነበበውን አብረን ከኔ ጋራ እናነባለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ የደወል ምልክቷን በማብራት ለሁልጊዜ ቤተሰባችን እንድትሆኑ እንጠይቃለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ተቀላቀሉ። አሜን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ዕብራውያን ሰዎች ምዕራፍ 4 ከቁጥር 1 እስከ 14 እንዲህ ይላል ቅዱስ ቃሉ። እንግዲህ ወደ እረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ለእነዚያ ደግሞ እንደተናገረ ለእኛም የምስራች ተሰብኮልናልና። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ስራው ዓለም ከተፈጠረ ጀምሮ ምንም እንኳ ቢፈጸም እንግዲህ ወደ እረፍቴ አይገቡም ብዬ በቁጣዬ ማለሁን እንዳለ እኛስ ያመንን ወደ እረፍቱ እንገባለን። ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔርን በሰባተኛው ቀን ከስራው ሁሉ አረፈ ብሏልና፣ በዚህ ስፍራ ደግሞ ወደ እረፍቴ አይገቡም። እንግዲህ አንዳንዶች በዚያ እንዲገቡ ስለቀሩ ደግሞም የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ዛሬ ድምፁን ብትሰሙት ልባችሁን ከእኛ አታድርጉ። በፊት እንደተባለ ይህ ከሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጠራል። ኢያሱ አሳልፏቸው ኖሮ ቢሆንስ ከዚያ በኋላ ስለ ሌላ ቀን ባልተናገረ ነበርን። እንግዲህስ የሰንበት እረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ እረፍቱ የገባ እግዚአብሔር ከስራው እንዳፈረ እርሱ ደግሞ ከስራው አፍሯልና። እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳያውቅ ወደዚያ እረፍት ለመግባት እንትጋ። የእግዚአብሔር ቃል ሕያው ነውና የሚሰራውም ሁሉ አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነውና ነፍስና መንፈስም ጅማትና ቅልጥምም እስኪለይ ድረስ ይወጋል። የልብም ስሜትና አሳብ ይመረምራል። እኛን በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተ የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። አሜን አሜን አሜን። ሁለተኛ የጴጥሮስ መልእክት ምዕራፍ 1 ከቁጥር 19 እስከ ፍጻሜው።
ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠፋ ድረስ የንጋትም ኮከብ በልባችሁ እስኪሞላ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህ ቃል እየጠነቀቃችሁ መልካም ታደርጋላችሁ። ይህን በመጀመሪያ እወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም፤ ትንቢት ከቶ በሰው ፈቃድ አልመጣምና። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። አሜን። የቃሉ ባለቤት ልዑል አምላካችን ስሙ የተመሰገነ ይሁን። አሜን። የሐዋርያት ሥራ ምዕራፍ 7 ከቁጥር 35 እስከ 44። ሹምና ፈራጅ እንድትሆን የሾመህ ማን ነው? ብለው የካዱትን ይህ ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ይህ ሰው በግብፅ ምድርና በኤርትራ ባሕር በምድረ በዳም 40 ዓመት ድንቅና ምልክት እያደረገ አወጣቸው። ይህ ሰው ለእስራኤል ልጆች እግዚአብሔር ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላችኋል፣ እርሱን ስሙት ያላቸው ሙሴ ነው። ይህ ሰው በሲና ተራራ ከተናገረው መልአክና ከአባቶቻችን ጋር በምድረ በዳ በማኅበሩ ውስጥ የነበረው ነው። ይሰጠንም ዘንድ ሕይወት ያላቸውን ቃላት ተጠቀመ። ለእርሱም አባቶቻችን ሊታዘዙት አልወደዱም፣ ነገር ግን ገፉት፣ በልባቸውም ወደ ግብፅ ተመለሱ። አሮንም በፊታችን የሚሄዱ አማልክት ሥራችን ይህ ከግብፅ ምድር ያወጣን ሙሴን ምን እንደሆነ አናውቅምና አሉት። በዚያም ወራት ጥጃ አደረጉ፣ ለጣዖቱም መሥዋዕት አቀረቡ። በእጃቸውም ሥራ ደስ አላቸው። እግዚአብሔር ግን ዘወር አለ፣ የሰማይም ጭፍራ ያመልኩ ዘንድ አሳልፎ ሰጣቸው። በነቢያትም መጽሐፍ እናንተ የእስራኤል ቤት 40 ዓመት በምድረ በዳ የታረደውን ከብትና መሥዋዕትን አቀረባችሁልኝን? ትሰግዱላቸውም ዘንድ የሠራችኋቸውን ምስሎች እነርሱንም የሞልክን ድንኳንና ሬምፉም የሚሉትን የአምላካችሁን ኮከብ አነሳችሁ፣ እኔም ከባቢሎን ወዲያ እሰዳችኋለሁ ተብሎ ይህ ተጽፏል እንዳለው ምስል አድርጎ ይሠራ ዘንድ ሙሴን ተናግሮ እንዳዘዘው የምስክር ድንኳን ከአባቶቻችን ዘንድ በምድረ በዳ ነበረች። አሜን ይላል። ስለ ቃሉ የቃሉ ባለቤት ልዑል አምላካችን ስሙ ለዘላለም የተመሰገነ ይሁን። አሜን። ምስባክ መዝሙር ምዕራፍ 134 ከቁጥር 10 እስከ 11። ብዙ አሕዛብ መታ፣ ብርቱዎችንም ነገሥታት ገደለ። የአሞራውያን ንጉሥ ሲሆንን፣ የባሳንን ንጉሥ ዐግን፣ የከነዓንን መንግሥታት ሁሉ ገደለ ይላል። አሜን። የቃሉ ባለቤት ልዑል አምላካችን ስሙ የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 35 እስከ 44።
በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱ ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። እርሱም መልሶ እንዲህ አላቸው፣ መልካምን ዘር የዘራው የሰው ልጅ፣ እርሻውም ዓለምም ነው። መልካሙንም ዘር የመንግሥት ልጆች ናቸው፣ እንክርዳዱም የክፉውን ልጆች ናቸው። የዘራውም ጠላት ዲያብሎስ ነው። መከሩም የዓለም መጨረሻ ነው። አጫጆቹም መላእክት ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ ከመንግሥቱም እንቅፋትን ሁሉ ዓመፃንም የሚያደርጉትን ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። በዚያም ልቅሶና ጥርስ ማፋጨት ይሆናል። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ይበራሉ። የሚሰማ ጆሮ ያለው ይስማ። ደግሞ በመንግሥተ ሰማያት በእርሻ ውስጥ የተሰወረውን መዝገብ ትመስላለች። ሰውም አግኝቶ